ዘዌ መናፍቁንም ውደዱ። መናፍቁ መወደድ አለበት መጠላት አለበት የሚል የለም። ቅዱስ ቄርሎስ ሰርድ ሌተሩን ለአክቹዋሊ ሰርድ ሌተሩ ብቻ አይደለም የቅዱስ ቄርሎስ ብቻ ሳይሆን የሌሎቹም አባቶች ለመናፍቃን የላኳቸው ደብዳቤዎች ሲጀምሩ እናንተ የተወደዳችሁ እያሉ ነው። አሁን ለምሳሌ ንስጥሮስን አንተ የተወደድክ ለሃይማኖት ቅናት ያለህ አንተ ወንድሜ ብሎ ነው የላከለት። በቃ መውደድ ነው። ከጌታኛ የምንማረው ጠላትን መውደድ ነው። በቃ ጠላትን እንድንጠላ ይሄ ጥላቻ እንዲኖረን የሚሰራ ስራ ከጌታ አይደለም። በቃ ከጌታ አይደለም። ሲጀመር ጠላት ምንድነው? ኃጢአቱ እንትኑን ምንፍቅናውን ጥሉት፣ ምንፍቅናውን ኦኬ። ኢንዲቪጁዋሊ ግን ሰውየው እንድጠሉት የሚደረግ ነገር ቤት ተከፍቶ ስፔሻሊ ያ ሁሉ ሰው አስቀምጠ ልጁ ሰው ጆሮ ላይ መለማመድ በጣም ነው የሚያሳፍረው። ከስር ደግሞ አላችሁ ዝም ብላችሁ መታችሁ እንዲሁ ያልተባለ የኢስተርን ኦርቶዶክስ እኔ ልንገራችሁ ሊቆች አሉ ባይዘዌ በመጽሐፍ ደረጃ ከኦሪየንታል ኦርቶዶክስ የበለጠ ኢስተርን አላት። ኦኬ ከኦሪየንታል የበለጠ ማለት አሉ ብዙ እንትኖች አሉ። የኢስተርን ፋዘሮች አሉ። እንደውም በኢዮብ የጻፈው ኮመንት በጣም ጆን ኦፍ ደማስከስን እንዴት ሲጠቀስ ሰማሁ ልበል፣ ደስ የሚል ኮመንት በጣም የተመቼ ማለት ነው። ጆን ኦፍ ደማስከስ የኛ አባት አይደለም። አሁን ለምሳሌ ግን ይጠቀሳል፣ ትምህርቱ ይጠቀሳል። ኦኬ አባት ብለን አንጠራውም፣ ቅዱስ አባት ብለን ግን ትምህርታቸውን እንወስዳለን፣ እንጠቅሳለን። አሁን ፓትሮሎጂ ያልተማረ ሁሉ ተክበስብሶ ይመጣል። በቃ ይሄ ነው ፓትሮሎጂ። ስንማር አባቶችን ቅዱስ አባት ብለን የምንጠራው አለ፣ አሴ ቴዎሎጂያን ደግሞ ሊቅ ብለን የምንጠራቸው አለ። በቃ እነ ኦግስቲን አሁን የኛ አባት አይደሉም። ለምሳሌ ከምዕራው ግን ሊቅ ብለን እንጠራቸዋለን፣ ትምህርታቸውን እንወስዳለን። የነ ቭላድሚር ሎስኪ እነ መምህር ግርማ ባቱ ሲጽፉት እናገኛለን። እነሱ ብቻ አይደለም እነ ፋዘር ሺኖዳም እንዲሁም ደግሞ ዲያቆን ያረጋልም የኛ ቤተክርስቲያን አባቶች ሲጠቀሙትና ኢስተርን ፋዘሮች ሲጠቅሱ እናያለን። በቃ ግን በአባት ደረጃ ነው አይደለም፣ እንደ ሊቅ ነው። ልክ እንዲህ ብለን ስንናገር አንዱ ኮሜንት ላይ ይመጣና እና ሁሉንም ተቀበልን ያልከኝ ማን አለ? እንዲህ ያልበላንን ለምናካለ በቃ የተባለውን እንበል እንውሰድ፣ አለቅ። ግልጽ የተባለውን ጥላቻችንን ካስቀደምን ጌታ ከኛ ጋር አይደለም። ኤኒዌይስ አላብዛባችሁ፣ እዮባዬ ቀጥሉ። ይቅርታ ተናድጄ የማይሆን ነገር ከተናገርኩ ምናምን እኔ ኮመንት ላይ ሚውት ስለተደረግኩ ነው። እዛም የነበራችሁ ምናምን ይቅርታ፣ በጣም ኢሞሽናል ሆነን ከተናገረ። ናቲ የምን ነበር ዛሬ አልሰማውም ብዬ ነው። የሆነ ቤት ነበረንና እንዲያ ኮመንት ላይ ምናምን ተነጋገረንና ኬኩን ወንድማችን በሚውት አሰናብቶናል እና ግባ ና አንዴ ኢየሱስ አይደል ኢየሱስ ጌታ ነው አይባልም ያለው ነው። ሚውት አደረገን ምናምን። ቆይ አንዴ ቲዮሲ ስላወራ ስልኬ ሊዘጋ ነው ባይዘው። እንዴት ናችሁ ጋይስ? እንዴት አደራችሁ? ቲዮ ፓፓ እንዴት ነሽ? ለካ ሄዷል ሰዓቱ። ያ እንትን ልወጣ ስለሆነ ማለት ነው ቶሎ ላውራ። ስልኬ ሊዘጋ ነው። 3 ነው 4ኛ ቀን ነው መብራት ከጠፋና ቶሎ ላውራ። አይ ዲስአግሪ ፓፓ ምኑ ላይ ነው? አይ ዲስአግሪ ባልከው ፖይንት ላይ የመጀመሪያው ዲስከሽን ፖይንቱ የነበረው ኢስተርን ኦርቶዶክስ ሆኖ በኢትዮጵያን ኦርቶዶክስ ጉዳይ ላይ ኢንቮልቭ ማድረግ አይችልም። ይህን ዛት ኢዝ ትሩ ትክክልም ነው። ኤኒዋን እኛ በኢትዮጵያ ጉዳይ ላይ ማለት ሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ላይ ለምሳሌ ምን በኢትዮጵያ ጉዳይ ማለት ካውንስል ውስጥ ነው። ለምሳሌ ጉባኤ ላይ ምናምን ኤኒዌር በሀሳብም ደረጃ እኛ በኢስተርኖች ላይ ኢንቮልቭ እንደምሳሌ አንድ ሰው አስተያየት መስጠት አይችልም ነው አይችልም። ያ አንድ ሰው ዝም ብሎ አስተያየት መስጠት አይችልም። ማን ያለው? አይችልም ስለማይችል ምክንያቱም ሀሳብ መስጠት እችላለሁ። ለምሳሌ ቅዱስ ሳዊሮስ የኛ አባት ነው። ለምሳሌ ካልሲዶናዊ ያለ አስተያየት ሰጥቷል። ማከለከለው ሀሳብ መስጠት ማለት በነገራችን ላይ ኔጌቲቭ ሀሳብ ወይ ትምህርታቸው ሮንግ ነው ማለት አይደለም። እያልን ያለ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መልኩ ነው ዕቅበተ እምነቷን በዚህ መልኩ ነው መስራት ያለባት። ገድል በዚህ መልኩ ተቀባይነት መሆን የለበትም፣ የዕቅበተ እምነት አካል መሆን የለበትም እያለ የሚጽፍ ሰው በነገራችን ላይ ኢስተርን ኦርቶዶክስ ማለት ኢስተርን ኦርቶዶክስ ማለት ለእኛ ከካቶሊክ የሚለይ አይደለም። ባይዘው በጣም ነው የሚለየው። እሱን አግሪመንቱን አውጥቼ አሳይሃለሁ። በጣም ነው የሚለየው። ብዙ የሚለይበትን ኢኩሜኒካል ካውንስል አግሪመንት አለ። አግሪመንት አላነበብኩም። እሺ ዮባ ይቅርታ እና አንዴ በጣም ይቅርታ አድርጉልኝ። የመጀመሪያው ስለ ኤክቲስ ስለተነሳ ለሱ ዲፌንድ የማድረግ ጉዳይ ምናምን አይደለም። እሺ እሱን ማወቅ ያስፈልጋል። ሁለተኛ ግን ግዛት ዮባ እንደዛ ነው ባይዘው
አይ አይደለም፣ ስለሱ አይደለም እየተወራ ማለት ነው። ዮባ ግን ደግሞ የተነሳው ሀሳብ ላይ ለምሳሌ እሱ ዮባ አንዴ ስማኝ። ለምሳሌ ማለት ነው በእኛ ወንድሞች መካከል እኔና አንተ አሁን ኮንፍሊክት ቢኖረን የሀሳብ ልዩነት ቢኖረን ኢትስ ፋይን። ይሄ እየተነሳ ያለው አክሮስ ሌላ ሪሊጅን ስላለ ሰው ሲሆን በሱ ጉዳይ ላይ ኢንቮልቭ ማድረግ ማለት እኔ የምነግርህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም እንደ ኦሪየንታል ኢስተርን ኦርቶዶክስ ጋር ምንም አይነት ኢኩሜኒካል የሆነ ሚስጥር የምንካፈልበት ምንም አይነት ጉዳይ የለም። ዲያሎግ ከመደረግ ያለፈ የጋራ የሆነ አብረን ሚስጥራት የምንካፈልበት እንደ አንድ ቤተ እምነት የምንቆጠርበት ጉዳይ የለም። ሶ ዲፌንዲንግ ሌላ ቸርች ውስጥ ያለ ሰው ከሆነ ኢትስ አናዘር ፕሮብሌም ባይ ዘ ወይ። እሱ የተናገረው ነገር ለምሳሌ ከተነበበው ነገር ላይ ከግል አስተያየት ውጪ የኢትዮጵያን ቤተክርስቲያን የመምራት ነገር ጽፏል። ባይ ዘ ወይ አይ ፎሎ ዚስ ቴሌግራም ቻናል እና ሞስት ኦፍ ዘ ታይም አይተው ለምሳሌ የአይሲ ጉዳይ በነበረበት ዲያሎግ ላይ እንኳን አቢዩሲን ምን እየጻፈ እንደነበር የአይሲ ራሱ ምን ብሎ ገልጿል? እኔ ኢስተር ኦርቶዶክስ ተከታይ ነኝ ብሎ ራሱን ጽፏል እኮ። ማንም እኮ ስለሱ ኢስተርነት ፈልጎ ያገኘ እንደው ሚስጥር ያወጣ ሰው የለም። እንደው አግኝቼዋለሁ መለካዊ ነው ምናምን የሚባል ነገር እኮ የለም። ራሱ እኔ እንደዚህ ነኝ የገለጸው በቃ በጻፈው ልክ እኔ እምነቴ እንዲህ ነው ካለ የሚጽፋቸው በእምነቱ የተቃኘ ነው ማለት ነው። ይሄንን አውቀህ ትገባበታለህ ማለት ነው። ስለሱ ስታነብ ያወራውን ስትሰማ ራሱን ካብራራበት ሀሳብ አንጻር እየተረዳ ትሰማዋለህ። እንደ ኢስተርንነቱ ሁለት ባህሪ ሊል ይችላል። የተለያየ ትምህርቶችን ሊያነሳ ይችላል። ስለዚህ ኢስተርን ነው እንጂ ኦሪየንታል አይደለም። ይሄን እናውቃለን። ጉዳዩ አሁን ለሱ ዲፌንድ የማድረግ ጉዳይ አይደለም። እኔ እንደዛ እንዲሆንም አልፈልግም። ምክንያቱም ለምሳሌ ስከታተል ማለት ነው ዮባ ዲፍረንስ ያለ ወይኔና ናቲ ወይኔና አንትሽ ቢሆን ኢትስ ፋይን ኦርቶዶክሳውያን መካከል ነው። አክሮስ ሌላ ሪሊጅን ላለ ሰው ግን አንተ የፈለግከውን መናገር ትችላለህ፣ እኔ መናገር እችላለሁ። እሱ ዲፌንድ አድርገህ ከመጣ ግን ፕሮብሌም። ቆይ ቴዎሲስ አንዴ ወንድማችን እስኪ ምን ሰዓት ላይ ነው ዲፌንድ ያደረግነው? እሱን አንድ ሰው የግል ሀሳቡን ማስቀመጥ ይችላል። በትክክል 100% ይችላል። እኛ ሚስተር ላይ ልናስቀምጥ እንችላለን፣ ካቶሊክ ላይ ልናስቀምጥ እንችላለን። ልክ አባቶቻችን እንዳደረጉልን ይኸው ቅዱስ ሳይሮስን ጠቀስኩ፣ አውጥቼ ላሳይ ይችላል። ግን እሱን ዲፌንድ አድርገን ከኮመንት ጀምሮም ሊሆን ይችላል እዚህ ቤት ከገባን ጀምሮ አንድ ኢስተርን ወንድማችንን ወይ ደግሞ አንድ ወዳጃችንን ሜንሽን አድርገን እንዲህ ብለን ዲፌንድ ያደረግንበት ታይም አለ። እንደውም ይልቁን በተቃራኒ ግን ያልኩትን ልንገርህ፣ አንተን ልጠይቅህ። ከኢስተርን አባቶች ለትምህርት እንጠቀማለን አንጠቀምም? እንጠቀማለን። ምን እኛ እኮ መጽሐፍቶቻችን ላይ አርጌንስ አለ እኮ። አርጌንስን ሊቅ እንለዋለን እንጂ አርጌንስን ግን ስለ አርጌንስ ሳይሆን አሁን ለምሳሌ ስለ አርጌንስ ሳይሆን አሁን አርጌንስ እሺ ተው ሄሬቲካል የሆነ ነገሮች አሉት ምናምን እሺ ችግር የለውም። ግን ስቲል እንዳልከው አርጌንስ አሁን ይጠቀሳል። ግን ሲጠቀስ ያን ያህል እንደው ለትምህርት እንትን እያለን ሳይሆን ቴዎሎጂ ትምህርት ቤት ተምራለህ? ቴዎሲስ የኦሪገንን ቦታ ታውቀዋለህ አይደለ? በቴዎሎጂ እነ ቭላድሚር ሎስኪ አለው። እነዚህን የመሳሰሉ ስኮላሮች ነው የምልህ። ስኮላሮች ምናምን እንደዚህ ይጠቀሳሉ አይደል? ከረንት ላይ ለምን ብዙ አይነት ነገሮችን ስፔሻሊ ሜታፊዚክሱንም ሊሆን ይችላል ራሱንም ዮሐንስንም እንጠቀመዋለን። ያ ምን ማለት ነው? ልክ እንደዚህ አይነት ነገሮች ይኸውልህ፣ እኛ እንደ አባት መቀበል አይደለም። እንደዚህ አይነት ነገሮች እንደ አባት እንደ ቅዱስ አባት መጠቀም ሳይሆን ትምህርታቸውን እንወስዳለን። ትምህርት የምንወስደው ትምህርት አለ። ያ ማለት ግን እንደ ቴዎሎጂ እንወስዳለን። ኦኬ፣ እንደ ማብራሪያ እንደ ቴዎሎጂ እንወስዳለን። ያ ማለት እነሱ ላይ የሚመሰረተው አይደለም። የኛ ማብራሪያ ኦልሬዲ ያለ የነበረ ነው። ኦኬ፣ ትክክለኛው አስተምሮ ማለት ነው። አሁን ከኢስተርን ጋር ያለው ዲያሎግ ምንም አይነት ኮሚኒየን ፉል ኮሚኒየን የለንም። ግን አግሪመንቱን አንባኸዋል? ለምሳሌ አንባኸዋል? የአዲስ አበባውንም ሙሉን አንባኸዋል? የአዲስ አበባውንም አንብቤዋለሁ፣ የካይሮውንም አንብቤዋለሁ። ሌላ ደግሞ ዩሮፕ ውስጥ የነበረው ሶስተኛውንም አንብቤዋለሁ። እሺ፣ ሙሉን ካነበብከው ውል አግሪ ነው የሚለው ወይስ አግሪመንቱ ሆኗል? ውል አግሪ ነው። አግሪ የሚሆነው ለምሳሌ መጀመሪያው አናቴማው ሊፍት ሲደረግ ነው። ቦት ሳይድ አናቴማው ሊፍት ባልተደረገበት ምንም አይነት አግሪመንት የለም። እሱ እኔ ያልኩ ሌፍት ሲደረግ እንደሆነ እናውቃለን። እሱን አይደለም ጥያቄ። ሌፍት ሲደረግ ነው የሚለው ወይስ ሌፍት ሲደረግ ነው የሚለው? ይኸውልህ አናቴማ ማለት ውግዘት ነው አይደል? በሁለት አብያተ ክርስቲያናት መካከል ይነሳ ተብሏል አልተባለም? እሺ ወይ ችግር የለም ወይ ይነሳ ተብሏል አልተባለም? ሳይሆን ናቲ አይ ተብሏል አልተባለም። አግሪመንት ማለት እሱ ነው። አግሪመንት ማለት ሆፕ አለ አይ ነው። ግን አግሪመንት ሆኗል አልሆነም? አግሪመንት አሁን ተፈጻሚ ሆኗል እያልን አይደለም። እሺ እኛ እሺ እያለን አይደለም። ቤተክርስቲያኗ ሁለቱም ቤተሰቦች ብላ
ስታወራ አግሪመንቱን ስላነበብኩ ነው እንዲማወራ። እሺ ሁለቱም ቤተሰቦች ብላ ስታወራ ኦኬ ቦዝ ፋሚሊስ እሺ ተርሚኖሎጂ ላይ እንደሆነ ደርሰንበታል። ዊ ቦዝ አናቴማይዝ ኒስቶሪያኒዝንም ዩቲከስንም አናቴማይዝ እናደርጋለን ተባብለዋል አይደለ? ሁለቱ አይደል? በአግሪመንቱ ላይ ኢቨን ሃይፖስታቲክ ዩኒየን የሚባለውም ዲፋይን ተደርጓል። አውጥቼ ላነብልህ እችላለሁ። ኦኬ ለምን ስለማውቀው ላይን በላይኑ ልነግርህ እችላለሁ ናቲ። ስለዚህ አሁን እኛ ቤተክርስቲያኗ ሄሬቲክስ አላለችም። አሁን ባለው አግሪመንት ስቴትመንት ባይዘው ይኸውልህ ቅድስት ሥላሴ ፔፐር አዘጋጁ ብሎ የቅድስት ሥላሴ የቴዎሎጂ ምሩቃን ብሎ በዚህ ላይ እኔ የሆነ ከጓደኞቻችን ጋር የሶስት ዶክመንት ላይ ፔፐር አለን። ስለዚህ አይ ኖ ኢች ስለዚህ በቃ ካወቀው ሄሬቲክስ ብላ አልጠራችሁ። ካውንስሉንም ላይክ ኢስተርንን አሁን ሄሬቲክ እያለች አጠራም ቤተክርስቲያን ገና ናት። ኮሚኒየን የሚኖረው ናቲ አናቴማ ሊፍት ሲደረግ ነው። አናቴማ ማለት አንተ ዲያቆን ስለሆንክ ታውቃለህ። ገባኝ እኮ እሱ ውግዘቱ የሚነሳው ትክክል እኮ ይኸውልህ ውግዘቱ ይነሳ ተብሏል። በቃ በኦሳይድ ውግዘቱን ያንሱ ተብሏል አግሪመንቱ ላይ አልኩ እኮ። እንግዲህ ካነበብከው በኦሳይድ አግሪመንቱ ላይ የሚለው ሌፍት ያደርጉ ነው አይደለ? አናቴማውን ብቻ አይደለም እዛው ስቴትመንቱ ላይ ምንድን ነው የሚለው? በኦሳይድ ትራዲሽናቸውን ይዘው ይቀጥሉ የሚል ስቴትመንት አለ አይደለ? ለምሳሌ አይደል? በቃ በኦሳይድ ይቀጥሉ። አሁን የደረስንበት ስቴትመንቱ የሚለው አሁን የደረስንበት የቃላት ልዩነት እንደሆነ ነው። ምክንያቱም እንዲህ ሲባል ብሎ ሃይፖስታቲክ ዩኒየንን ዲፋይን አድርገው የሴንሲሪልን ሆልድ አድርገው እንደማይቃረኑት ሪጀክት እንደማይደረግ የእነሱን ዲፋይን አድርገው እንዲቀጥሉ ስምምነቱ ያለው። ከዛ ግን ቴዎሲስ ወንድሜ ይሄ ነገር ተፈጻሚ ሆኗል ወይ? ገና ነው። ኦኬ እናውቀዋለን። ልክ ይሄ ተፈጻሚ ሲሆን ምን ይሆናል? አናቴማ የተደረጉት በኦሳይድ ይነሳል። ከዛ ምን ይደረጋል? ኮሚኒየን ይኖረናል፣ ፉል ኮሚኒየን ይኖረናል አይደል? ቴዎሲስ ግን እስከዛኛ ሄሬቲክስ ብለን መጥራት እንችላለን ይላል አግሪመንቱ? አንችልም። ያ በነገራችን ላይ ፕራክቲካሊ አሁን ዲያቆን ብርሃኑ አድማስ የጻፈውን መንበበ ከሆነ ግሪክ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሄደ የቀደሱበትን ረኩሷል ብለው ቤተክርስቲያኑ ተዘግቷል። ኢቭን ዲስ ዴይስ የአባ ሽኖዳ ላይ አይተህ ከሆነ እኮ የኢስተርን ኦርቶዶክሶች የቴዎሲስን በሚመለከት የጻፉት 2 ፓርት አላቸው። ዲፊኬሽን 1 እና 2 የአባ ሽኖዳን አንብበው ከሆነ ቴዎሲስን አይቀበሉም ብለው እኮ ኢስተርኖች የጻፉትን ታውቃለህ አይደል? እስቲ እኛ በኢስተርኖች ካውንት የምንደረገው አስ ሞኖፊሳይት ነው። ባይ ዘ ዌይ እኛ ጋር አሁን ከስኮላር አንጻር እንጂ ያልኩ እኔ ላመጣልህ እችላለሁ። አሁን ለምሳሌ ዲስኮርስ ላይ ያሉ በጣም ትላልቅ ሰዎች የሚባሉት ሞኖፌሳይት አድርገው ይናገሩናል። አግሪመንቱን ግን አንተ ስታነበው ራሱ ሞኖፌሳይት እንዳልሆንን ግን ዲፋይን ተደርጓል አልተደረገም? ኢቨን ዋንስ አግሪመንት ምልህ ለምንድን ነው ሲሲዬ? ይኸውልህ አግሪመንት ምልህ ለምንድን ነው መሰለህ? ቦዝ አግሪመንት ይሄ የተደረገው በማን መካከል ነው? በቤተክርስቲያን መካከል ስለሆነ ነው። እሺ ባይ ዘ ዌይ አሁን እንዳልከው በጣም ኢስተርን ጋር ያሉ አንዳንድ ሰዎች አሉ፣ አንዳንድ ወገኖች አሉ እኛን ላይክ ኢቨን ዲፋይን እያደረግ ነው እኛ እያስረዳን እያለ ራሱ ሞኖፌሳይ ናችሁ ብለው የሚያምኑ ማለት ነው አይደለ? ስቲል ማለት ነው። አሁን እነሱን አሁን ወደ ጎን እናርጋቸው። ለምን ከቤተክርስቲያን አይበልጡም? እሺ አይደለ? ቴዎስ ከቤተክርስቲያን ስለማይበልጡ ማለት ሊሉ ይችላል። ባይ ዘ ዌይ ኢቨን ከአግሪመንቱ እንግዲህ አግሪመንቱ ተደርጎ ነው እንዲህ የሚሉት። የሚገርም ነገር አይደለ? አግሪመንቱ ተደርጎ ከዚህ በኋላ እንኳን ኢቨን ኮሚኒየን ቢኖረንም ሊሉ ይችላሉ። እሱ ዊዶን ነው አይደለ? አሁን ጀስት ለመግባባት ስለሆነ ማለት ግን አሁን እኛ አግሪመንቱን ነው አክሰፕት የምናደርገው። ሰዎች ያሉትን በሁለቱም ሳይድ ያሉት ስኮላሮች ያሉትን አይደለም። ለምሳሌ በእኛ የእምነት መግለጫ ላይ ጉባኤ ከለባት ላይ የነበረውን አሁን የለም። ጉባኤ ከለባት አሁን አንለውም፣ ገና ነው። አዊሽ እሱ ጉባኤ መደረግ የለበትም። አሴ ኮሚኒካ ደግሞ አንቀበለውም እኛ። ለምን? የራሳችን ትራዲሽን ይዘን ስለምንቀጥል ማለት ነው። ግን እነሱ ዲፋይን የሚያደርጉበትን መንገድ አክሰፕት እናደርገዋለን። ልክ አግሪመንቱ ላይ እንዳሉ ቤተክርስቲያን እንደገለጠችው ገብተዋላ ቴዎሲስ። ስለዚህ አሁን ሄረቲክስ አንላቸውም። ኢቨን ቱ ሲሉ ግን ምን እናደርጋለን? ዲፋይን ያደረጉትን አክሰፕት እናደርጋለን። የኔ ሀሳብ ከገባ አሁን ሄረቲክስ ማንላቸው ለምንድን ነው? ኮሚኒየን አለን ማለት ሳይሆን ኦኬ ዊ ወርክ ኦን ኢት ነው የምንለው፣ እየሰራንበት ነው። ኦኬ አሁንም እኮ አለ ባይዘው ውይይቱ። እንግዲህ ኢንፎርሜሽኑ ይኖርሃል ብዬ ገምታለሁ። አሁን አለ ባይዘው ውይይቱ ኢቨን እየተደረገ ነው አሁንም ማለት ነው። ግን ሄረቲክስ አንላቸውም። ያ ማለት ግን ምንድነው? ከነሱ ሳይድ ያለ የአባቶች ትምህርት ከነሱ ሳይድ ያለ አባቶች የኢስተርንም ስኮላሮች ይሁን እንጠቀማለን እኛ። እነ መምህራኖቻችንም እነ ዲያቆን ያረጋለም እነ ግርማ ባቱ ሲጠቀሙ አይተናል። እንጠቀማለን። በስኮላር እየወሰድን ከነሱ እንጠቀማለን። ብዙ ዲፋይን የተደረጉ ነገሮች አሉ አይደለ? ዲስቲንክሽን ላይም ሊሆን ይችላል። ምን ላይ በጣም የተጻፉ ነገሮች ሊኖሩ ይችላሉ። ሰው ላይ ምንድነው መፍጠር ያለብን መሰለ? ይሄ አንድነቱን እንዲናፍቅ ሰውን ማድረግ አለብን።